ኡስታዝ አቡበከር አህመድ ወደ መድረኩ መጥቶ አጠር ያለ መልእክቱን ያስተላልፍልናል። ከዕለቱ የፕሮግራማችን አጀንዳ ቅኝት አንፃር አጠር ያለ መልእክቱን ያስተላልፍልናል። ኡስታዝ አቡበከር አህመድን ወደ መድረኩ ጋብዛለሁ። አላሁ አክበር አላሁ አክበር። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ያላችሁ አጠቃላይ የእስልምና ጉዳይ አመራሮች፣ የፌዴራል መሸኻጂ፣ የአዲስ አበባ፣ የኦሮሚያ፣ የሁሉም የክልሎችና ሁላችሁም የሥራ ኃላፊዎች፣ እስልምና ጉዳይ የሥራ ኃላፊዎች አይሰማም? ትንሽ ስላፈነኝ ነው ይቅርታ። ሁላችሁም የሥራ ኃላፊዎች እንዲሁም ደግሞ ዛሬም ድረስ የኢትዮጵያ ሙስሊሞች የመብት ጉዳይ ጥግ እንዲያገኝ ውጤት እንዲያገኝ እየለፋችሁ ያላችሁ ወጣት እህት ወንድሞቻችን ሁላችሁም በአጠቃላይ በዚህ ባላችሁበት መድረክ ላይ አሁንም ትናንትና እንደ ኢትዮጵያ ሙስሊም የመብት ትግል እንቅስቃሴ መሰረት የሆነው አወያ ላይ ተገናኝተን ዛሬም ይህንን የኡማ ጉዳይ መቋጫ ለማድረግ እየተንቀሳቀስን ያላችሁ ሁሉ ለሁላችሁም ክብር ይገባችኋል። ለምታደርጉት ጥረት ሁሉ አላህ ያክብራችሁ። እናመሰግናችኋለን። እንደ መጀመሪያ ንግግር እኔ ምናልባት የኛ ጉዳይ የመጅሊሱ ጉዳይ የተቋም ጦት ነው ለብዙ ነገር ዋጋ እያስከፈለን ያለው ዛሬም ድረስ እንደ ሀገር እያጣ ነው። በማንነታችን፣ በእምነታችን፣ በመብታችን ላይ ቅድም ሲገለጽ የነበረው የወለጋ ጉዳይ ወለጋ ላይ ያለቁት ወንድሞቻችን ወገኖቻችን እምነታቸው ማንነታቸው ተመርጦ የተጠቁት ወገኖቻችን ሐቂቃ በአንድ ጉድጓድ ያን ያክል ሰው ሲቀበር ከማየት የበለጠ አንገት የሚያስደፋ ነገር የለም። ግን ምን ይደረግ ተቋም የለም። ዛሬም ተቋም የተባለውን ነገር በእጁ ይዞ የሚገኘው ሐቂቃ እኔ አንዳንድ ጊዜ ይሄ ወንበዴ ቡድን ቅድም ስለ ሐጅ ሲነገር ነበር አይደለ? ፉቃሃዎቹ እንግዲህ እንትን ሽፍታ ካለ እኮ ሐጅ አይዋጅብም ይላሉ አይደል? አንዳንዴ ለሁጃጆቻችን ተንገላተው ለምን ቀሩ እንደው ባይንገላቱ መርጣለን እንጂ ዘለቄታዊ መፍትሄ ነው የምንፈልገው። እስከ መቼ ድረስ ነው የኢትዮጵያ ሁጃጆች አንገታቸውን ደፍተው በዚህ አይነት የተሳቀቁ ሐጅ የሚያደርጉት? ገንዘብ ከፍለው በነፃ አይደለም እኮ የሚሄዱት። በሬ ሸጠው የሚመጡ አባቶች የነዛን ሰዎች ገንዘብ ለመጅሊስ ደሞዝ መክፈያ ከማድረግ ያለፈ ወንጀል የለም። እንደስልምና በምን ሸሪዓ ነው የሚበቃው? ግን የለም፣ ሽፍቶች ናቸው። በዚህ አይነት ተግባር ትናንትና ዛሬ ስም ይሰጣል አይደለም? ስም ይሰጣል ወሃቢዮች ከሌዎች እየተባለ አው ትናንትና ወሃቢ ያሏቸው የሐጂ መሐመድ ሳሊህ ሐቢብ የመሰረቱትን መጅሊስ ነው አስረክቡ እያለ ያለ ትውልድ። ማንም የነሱን ስልጣን ፍላጎት የሚመጣ ሰው ሁሉ ስም ይሰጠዋል። ይህ ማብቂያ ሊኖረው ይገባል። ለዚህ ነው ቅድም ያልኩት ወለጋ ላይ የሞቱ ወገኖቻችን ወንድሞቻችን ጉዳይ እንደተራ ነገር። ዛሬም ግን እኔ በዚህ ሙስሊም ማህበረሰብ ስም ጠይቀው የሚቀጥለው ሳምንት ጁምዓ ድምጻችንን ለነዛ ሰዎች የምናሰማበት መሆን መቻል አለበት። እዚህ ሀገር ላይ በዙም የሚገደሉ ወገኖች በእምነታቸው ማንነታቸው ሊቆም ይበቃል። ይሄ ህዝብ ትናንት የሚታወቀው ለነጻነት አርማ ሆኖ ነው። ለዚች ሀገር ለሰላማዊ ትግል ተምሳሌት ሆኖ ነው። በግፍ የሚገደሉ ዜጎች ማብቃት አለበት። እዚች ሀገር ላይ የኛ ወንድሞች አይደል የተገደሉት በአንድ ቀብር ውስጥ የገቡት? እንዴት ነው የምንተኛው? አንችልም። ይሄንን ነገ የምናሳየው ድምጽ ይሆናል ኢንሻአላህ በሚቀጥለው ሳምንት። ዛሬ እርግጠኛ ሆኜ መናገር ባልችልም ይሄ መጅሊስ ቦታውን ስለሚይዝ ኃላፊነቱን እሱ ይወራ ጁምዓ እንደሚያስተገብረው ተስፋ አላሁ አክበር። ይሄ መጅሊስ ከነገ በኋላ ባሉት አንድ ሳምንት ቀናቶች ውስጥ ትክክለኛ ህዝብ ይወክላል ተብሎ የተመረጠው ጊዜያዊ ሽግግር መጅሊስ ቦታውን ተረክቦ የዚህን ኡማ እንባ እንደሚያብስ የዚህን ድምጽ እንደሚያሰማ የሞቱትን ዜጎች ድምጽ ፍትህ እንዲያገኙ ዜጎች ዋስትና እንዲሰጣቸው እዚች ሀገር ላይ ትናንት አምባገነን ፊት የቆመ ኃይል ዛሬ በዚህ በለውጥ ጊዜ አንገቱን ደፍቶ አይኖርም። ለሰላም አሁንም ለዚች ሀገር ሰላም ከማንም በላይ ስለሚጨነቅ ነው እነዚህን ጋጠ ወጥና ህገ ወጦችን ተሸክሞ እየኖረ ያለ ይታወቃል። ስለዚህ አሁንም አይቀጥልም እወቁት። ዛሬም ድረስ ሀገር እንዲቀጥል ስለምንፈልግ ዛሬም ድረስ ስለ ሰላም ስለምንጨነቅ ነው የሁሉ ዋጋ እየተጓዝን ያለ ነው። ብዙ ልፋት እየተረፋ ነው። ዛሬ በሁሉም መዋቅር ከላይ እስከታች ያለው የመንግስት አመራር ይሄ አካል እየሄደበትን ያለ መስመር ተረድቷል።
ስለዚህ ውሳኔ ነው የሚቀረው። የሚቀጥለው ሳምንት ያን የምናይበት ጊዜ ለሚሆን ተስፋ አደርጋለሁ። በመቀጠል እኔ ብዙ ነገር ማርዘም አልፈልግም ጊዜው ስለሄደ እነዚህ ጉዳዮቻችን ተሳክተው እንደ ሀገር ለሀገር የሚበጅ ማንነታችንን ይዘን ኃላፊነታችንን ግዴታችንን ተወጥተን አሁንም አንድነታችንን አስጠብቀን እኔም ማዝነው ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊሙ ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ከአሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለ። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ። ሐጁንም በተመለከተ እኔ ዛሬ ሐጅ የቀሩት ወንድሞቻችን እንዳልኳችሁ ነው። በእነሱ መቅሮት አይደለም የማዝነው። የሐጅ ለቅሶ ግን ከዚህ ዓመት በኋላ ይበቃል። በክብር የሚሄዱ ኢትዮጵያውያን ሁጃጆች እንዲፈጠሩ ጠንካራ ተቋም። እኔ ባንኮቹንም ማልፈርድባቸው ነገር አለ። የኛ ባንኮች ላይ ብር የሚያስቀምጥ እኮ መጅሊስ የለንም። ከየት አምጥቶ የሚመጣው ይዘረፋል፣ ያለው ይጠፋል። ዛሬ እኮ ሌሎች ተቋማቶች ከሀገሮች 100 ሚሊዮን ዶላሮች ሌሎች ሁለት ተቋማቶች ተቀማጭ ቢሊየንስ ብሮች በየባንካቸው አለ በየቱም አካውንት ብትሄዱ። የኛ ግን የደሞዝ የሚከፍለው ገንዘብ የሌለው ስብስብ ተቀምጦ ነው አንዳንድ የማንፈርድባቸው። እንደዚህ ሆኖ ለዚህ ዜጋ ሲባል ነው ይሄንን ገንዘብ ሲያደርጉ የነበረው። ግን ሊቆም ይገባል፣ ማብቃት አለበት። ከዛ አልፎ የሌሎች እምነት ተከታይ ወገኖችን ሳይቀር እቺ ሀገር የጋራ ሀገራችን ናት። ተከባብረን የምንኖርባት ሀገራችን። በዚች ሀገር ጉዳይ ላይ በጋራ ተከባብረን ተሳስበን እንኖራለን። የሌሎች እምነት ተከታዮች ዛሬም የምንነግራቸው ነገር እምነታችን የኛ ነው። በእኛ እምነት ውስጥ የሚያደርጉትን ጣልቃ ገብነትና ለሌላ የፖለቲካ ፍላጎታቸው የሚያደርጉትን ጉዞ ሊያበቁ ሊያቆሙ ይገባቸዋል። በተሳሳተ አስተሳሰብ እነሱን ደግፈው ይሄዱ ያሉ ሙስሊም በሚባለው ስም ተከትለው ለሌሎች ፖለቲካ መጠቀሚያ የሚሄዱ ወንድሞቻችን እየተሳሳታችሁ ነው፣ አይበጅም እንላቸዋለን። ዛሬም እንዲመለሱ ይሄ ነው የኛ መልእክት። እቺ ሀገር አሁንም ዛሬም ነገም የምንጠይቀው ጠንካራ ተቋም፣ የሙስሊም አንድነት የተከበረበት ተቋም፣ ሁላችንም ትናንትናን ስንለፋ የነበረው ሁሉንም የሚሰበስብ የጋራ ቤት ነው። ግለሰቦች የሚፈነጩበት የግል ስሜትና የግል መሳብ የሚስተናገድበት መጅሊስ ግን ይወቁት፣ እርማቸውን ያይጡት፣ መቼም አይኖርም በአላህ ፍቃድ። ወላሂ ወላሂ ثم ወላሂ እዛ አምባገነን ፊት ቁመናል። ዛሬ በሐያት እያለን በዚህ በለውጥ ጊዜ እነዚህ ሰዎች ከዚህ በላይ እንዲፈነጩ ግን አንፈቅድላቸው። ይሄ ግልጽ አቋማችን ነው። ያም ይሳካል። ዛሬም አንድ ላይ እጃችንን ሆነን ይሄን ታሪካዊ ለውጥ እናመጣለን። እነዚህ አማና የተረከቡት አባቶች የተሰጣቸው ትልቅ አማና ነው። አማናቸውን ያስከብሩ። ደም ፈሶበት አካል ጎድሎበት ትውልድ ተሸማቆበት የመጣ የትግል ውጤት ማሳያ ውጤት ናቸው እነሱ። ሐቃችሁ ትልቅ ነው። ያንን ጠብቁት። አማናችሁን በአግባብ ተወጡት ነው የምንለው። አዎ ለዚህ ነው ቅድም ሲናገሩ እንደነበሩት ዛሬ ስልጣን ላይ ቤት ይዘው ቢሮ ተረክበው ሳይወጡ ያሉትን አማራጮች ሁሉ ፈልገው የሀብታሞችን ደጅ ጠንተው የሚቻሉትን በውጭም በውስጥም ያሉትን የኢትዮጵያ ሙስሊም ሁጃጆች ሲንገላቱ እነሱ በእጃቸው ላይ የተለየ ገንዘብ ይዘው አይደለም፣ ሌላ ነገር ብሎ አይደለም፣ ግን ያሉትን በሮች ሁሉ ቆፍረን መፍትሄ እናምጣት ብሎ እየተንቀሳቀሰ ያለ መሪ መሆን ያለበት ያ የሚቻሉ መፍትሄዎችን በመፈለግ ኃላፊነትን ለመወጣት መንቀሳቀስ። ከዛ ያለፈ እንደ ሀገር እቺ ሀገር አሁንም የምንፈልግላት የምንመኝላት ሰላሟን ነው። ለሰላሙ ትልቁ ኃይል የሆነ ኃይል ነው። የማንንም እርዳታ የማንንም ድጎማ አይፈልግም። በሳምንት አንድ ቀን ጁማ አንድ ብር አውጥቶ 100 ሚሊዮኖች መሰብሰብ የሚችል ሙስሊም እንደሆነ በታሪክ አሳይቷል። ሞጣ ምሳሌያችን ነው።
والله የሳዑዲ እርዳታ አንፈልግ والله ኢማሬት እርዳታ አንፈልግ በወራት 100 ሚሊዮኖችን ሰብስበው ለራሱ አይደለም ለሀገር ተቋም መገንባት የሚችል ትልቅ አቅም ያለው ህዝብ ነው 100 ሺዎችን ሀብታም ጠይቀን አይደለም በሚሊዮን ሀብታሞች እንዲረዱን ጠይቀን አይደለም 300 ሚሊዮን ለሞጣት የተሰበሰበው አንድ ምልክታችን ማሳያችን ነው የትኛው መንግስት ተቋም በሞጣው ስብሰባ ላይ ትልቅ ገንዘብ የተሰጠ አልዓሙዲ ነው 10 ሚሊዮን ብር ከዛውጭ ትልቁን ቁጥር ይዞ የወጣ 1000 እና 2000 የተሰበሰበው ብር ነው 280 ሚሊዮን እስከ 300 ሚሊዮን የደረሰው ይህ ህዝብ ለራሱ የሚሆን ህዝብ ነው ዶክተር አብይ ባንድ ወቅት እናንተ ማከላችሁ ከተስተካከላችሁ አንድ ከሆናችሁ ውጭ ያሉ ሀገራቶች እንዲደግፏችሁ እናደርጋለን አሉ እኔ አንድ ነገር አልኩት ዶክተር አብይ ኢትዮጵያ ሙስሊም የሚፈልገውንና መብቱን የሚያከብርበትን ነገር ማገዝ ከቻላችሁ ከናንተ ከሌላ ከማን ምገዛ አንፈልግም ለሀገር እናግዛችኋለን በሳምንት አንድ ቀን ጁማ አንድ ብር እናስብር ሰብስበን በወራት 200 ሚሊዮን መሰብሰብ የሚችል ህዝብ አለና ግን የሚያምነው ተቋም ይመስረት ዛሬ ወሊያ በዚህ አይቀጥልም ቅድም እንደተባለው ብዙ አወሊያዎች መፍጠር እንችላለን ለዚህ ነገ የጠንካራ ተቋም እንዲቆም የሁላችንም የጀመርነው ጥረት ውጤት እንዲያገኝ ዛሬም ለመንግስት አካላት በቂ መልእክት ተላልፏል በእርግጠኝነት እነሱም የደረሱበት አቋም አለ በሚቀጥለው ሳምንት እውን እንዲሆን እንፈልጋለን ህገ ወጦች በህገ ወጥነታቸው ሊጠየቁ ይገባል ሙስሊሞች ከዚህ በላይ በተቋም እጦት አገሪቱ ላይ ሊኖራቸው የሚገባቸውን በሁለንተና ያበርክቶ ሁሉ ጊዜ መጅሊስ ይያሉ አንገታቸው እንዲደፉ የሚደረገው ነገር ሊቆም ይገባል ነው ምለው ወሰላሙ አለይኩም ወራህመቱላህ አላሁ አክበር አላሁ አክበር አላሁ አክበር ኡስታዝ አቡበከር አህመድን በድጋሚ ወደ መድረክ እጠራለሁ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን ሀጂ አማን ኢባን ባለፈው 4 ዓመታት የተሄደበት ሂደት ሀገርን ኢንቴንሽናቸው ምንም ይሁን ምን ኢትዮጵያን እናበለጽጋለን ብለው ከሆኑ የሄዱበት መንገድ ኢትዮጵያን ያፈራረሰ ያደከመ በህዝቦች መካከል ያለው ቅራኔ ወደ ጠላትነት እንዲገፋ ያደረገ የመንግስትን አቅም በጣም ያዳከመ ቅድም ስገልጸው ነበር የመንግስት ኮንትሮል ኦቨር ሚንስ ኦፍ ቫዮለንስ በጣም ተዳክሞ የተለያዩ ፖኬትስ ኢመርጅ ያደረጉ ሀገር በከፍተኛ አደጋ ላይ የጣለ መሆኑን መገንዘብ ነው ምክንያቱም የታመመ ሰው መጀመሪያ መቀበል ያለበት ታመም ያለው የሚለው ነው ከዛው ለመውጣት ከዚህ በሄድንበት መንገድ መሄድ እንደማያዋጣና ወደ ኋላ መመለስ ከዚህ ውስጥ አንዱ ጦርነት ማቆም አለበት መንግስት ከእንግዲህ በኋላ በጦርነት የሚመሰረት ስርዓት የለም በጦርነት እምትመታ የበለጸገች ኢትዮጵያ አትኖርም በሰሜኑ ከህዋት ጋር ኢትዮጵያ ሴንስለስ እኮ 170 ሞላ ሰዎች ልንፈታው የምንችለው ችግር በመቶ ሺዎች እንዲያልቁ አደረገ በሰሜኑ አሁን አትሊስት እርዳታ እንዲገባ መደረጉ በአፋጣኝ ሰርቪሶች ሪስቶር እንዲደረጉ ወደ ጦርነት ያስገቡ የፖለቲካ ልዩነቶች ወደ መፍታት መሄድ ያስፈልጋል ጦርነቱ ግን በሰሜን ብቻ አይደለም ያለው በኦሮሚያ በቤኒሻንጉል በጉሙዝ በደቡብ ውስጥ ብዙ አይነት ጦርነቶች አሉ እነዚህን ጉዳዮች በጦርነት እንፈታለን ማለት የባሰ ነገሮችን ማባባስ ስለሆነ ሀገራዊ የሰላም ጥሪ በማድረግ ከሁሉም ቡድኖች ጋር ተኩስ ወደ በማቆም ወደ ጠረጴዛ ዙሪያ እንዲመጡ ማድረግ የመንግስት ትልቁ ኃላፊነት ነው የህዝብም ጫና መሆን ያለበት አንዱን ቡድን ደግፎ አንዱ ላይ እሳት ማቀጣጠል ሳይሆን ጫና በማድረግ ጦርነት ቆሞ ህዝብና ሀገር እንዲተርፍ ማድረጉ የሚበጅ ይመስለኛል ከዚህ ጋር ተያይዞ አንተም ላነሳው ለሌሎቹም ይሄን ፕሮግራም የሚከታተሉ ማስተላለፉ መልእክት አለ አንድ የተለመደ ነገር አለ አሁን የኦሮሞ መሞት ይቁም የአማራ መሞት ይቁም የትግራይ መሞት ይቁም ይባላል ይቁማው ነገር ግን የኦሮሞ መሞት ቆሞ የአማራ መሞት ሊቀጥል አይችልም የአማራ መሞት ቆሞ የትግራይ መሞት ሊቀጥል አይችልም ጥያቄያችን መሆን ያለበት የሁሉም መሞት ይቁም ነው አንድ እሱ ነው ሁለተኛ we must admit as a society ኦሮሞ እየሞተ ከሆነ ትግራይ እየሞተ ከሆነ ጉሙዝ እየሞተ ከሆነ who is killing us እየተገዳደልን ነው ማለት ነው ምክንያቱም
ከማርስ ኤሊያኖች መጥተው እየገደሉን አይደለም። አብዛኛው የምናየው መገዳደል እርስ በርስ እየተደረገ ነው። ሲቪል ዋር የምንለውም ለዚህ ነው። አንደኛ እየተገዳደልን መሆኑን እኛ ብቻ ቪክቲም አይደለንም። ኦሮሞ ብቻ ቪክቲም አይደለም፣ አማራ ብቻ ቪክቲም አይደለም፣ ትግሬ ብቻ ቪክቲም አይደለም፣ ሌላውም ቪክቲም ብቻ አይደለም። we are victims and perpetrators at the same time። ስለዚህ ጥያቄው መሆን ያለበት የአንድ ቡድን መሞት ይቆም ብቻ ሳይሆን የሁሉም መሞት መቆም አለበት። ኦፍ ኮርስ የነኝን ግድያዎች በማስቆም የመንግስት ኃላፊነት ትልቅ ቢሆንም አይ ዶንት ቢሊቭ መንግስት ብቻውን ሊያስቆመው የሚችለው አይመስለኝም። እዛ ሀገር ያለውን ችግር አንደኛ የመንግስት ካፓቢሊቲ በጣም ደክሟል። በተለይ ዳያስፖራ እባካችሁ ይሄ እኮ it's not a game። ኢትዮጵያ ውስጥ እየሆነ ያለው ነገር ጨዋታ አይደለም፣ ፖለቲካ አይደለም፣ የእርስ በርስ ፍጅት ነው። እየሞተ ያለው ወታደር አይደለም። ወታደር ቢሞት ችግር ወታደር ራሱ እንዲሞት አልፈልግም። እኔ የህወሓት ወታደር እንዲሞት አልፈልግም። የፌደራል መንግስት ወታደር እንዲሞት አልፈልግም። የኦሮሞ ነጻነት ሰራዊት እንዲሞት አልፈልግም። ወንድሞቼ ናቸው። ከወታደር ያለፈ እያለቁ ያሉት በቀለ ቅድም እንዳለው ሴቶች ናቸው፣ ህፃናቶች ናቸው፣ ገበሬዎች ናቸው። ምንም ውስጥ ያለሉ ምስኪን ነው እያለቀ ያለው። በዲያስፖራም በተለያየ ቦታ ያሉ ሚዲያዎች ለዩቲዩብ ሽቀላ ተብሎ የሚደረጉ ቅስቀሳዎች መቆም መቻል አለባቸው። it is essential። look እዛ አገር እየሆነ ያለው ነገር ይሄ ጦርነቶች ካልቆሙ ሩዋንዳን የሚያስንቅ ሲሪያን የሚያስንቅ በጣም አስጠሊ ዘግናኝ የሆነ እልቂት እየመጣ ነው። nobody will win። አማራ አይሸነፍም፣ ኦሮሞ አይሸነፍም፣ ትግራይ አይሸነፍም። it's a lose war። ስለዚህ በተለይ በሶሻል ሚዲያ እና በሚዲያው ላይ ያሉ ወንድሞቻችን የራሳቸው ብሔር መሞትና መገደልን መኮነን አንድ ነገር ነው። ከዛ አልፎ ግን ሪቬንጅ የበቀል እርምጃ እንዲወሰድ መቀስቀስ የራስን ብሔር የባሰ ማጋለጥ ነው። ስለዚህ በተቻለ መጠን እኔ የምማጸነው ፕሊዝ የውጭ ኃይሎች የእግር ኳስ ቲም እንደሆነ ይመስል ያጨበጭቡልናል፣ ዱላ ሲያልቅልብን ያቀብሉናል። የኛው ደግሞ በተለያየ ቦታ ያለው ሴፍ ሄቨን ውስጥ እየተቀመጠ እየነደደ ባለ ሰዓት ላይ ቤንዚን ያርከፈክፋል። people's life are at stake። Syria was one of the fastest growing country in the Middle East። ዛሬ በእኛ ከተሞች ስትሪት ላይ ይለምናሉ። የስቴት መፍረስን ብዙ ትችት ያነሳብኛል ከኦሮሞቹ። ኮላፕስ ኦፍ ስቴት በተለይ መልቲናሽናል፣ መልቲ ኤትኒክ፣ መልቲ ሪሊጂየስ በሆነ ሀገር ውስጥ የማያልቅ የማያባራ ማይክሮ ኮንፍሊክቶችን ይፈጥራል። አሁን እየሄንበት ያለ ነው። በፍጥነት ቀልብ ገዝተን ይሄ እነዚህን ጦርነቶች አቁመን ወደ ውይይት ካልመጣን ከፍተኛ አደጋ ውስጥ የምንገባው። ስለዚህ ውጪ ያላችሁ ለህዝባችሁ መብት ታገሉ። የህዝባችሁ መብት ስትታገሉ ግን ፕራዮሪቲ የአንድን ቡድን አሞግሶ ሌላውን በማንኳሰስ በማሳነስ ሳይሆን የሰዎች ሰብአዊ መብት እንዲከበር። let me repeat it። የአማራ ግድያ ቆሞ የኦሮሞ ግድያ ሊቀጥል አይችልም። የኦሮሞ ግድያ ቆሞ የአማራ ግድያ ሊቀጥል አይችልም። ግድያ ከቀጠለ ሁላችንም ነው የምንሞተው፣ ሁላችንም ነው የምንገዳደለው። በእነዚህ ግድያዎች ደግሞ ሁላችንም ተሳታፊ ነን። ይሄንን በመረዳት በተቻለ መጠን ሰላም ለሀገራችን እንዲመጣ፣ ሰላም ለህዝባችን እንዲመጣ ሁሉም የጋራ ስራ መስራት I cannot emphasize enough የሚታየኝን እኔ